ከብዙ ወንዶች ጋር የተኛች ወይም የወጣችን ሴት የምናውቅበት 6 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ስሜቷ የተለየ ደስታ አይሰጣትም። የፍቅር ጨዋታ ላይ ከብዙ ወንዶች ጋር ልምድ ያላት ሴት ስሜቱን ከመለማመዷ የተነሳ የተለየ ደስታ አይሰጣትም። እንዴትም አድርጋ ብታደርግ ጤናማ ስሜት አይኖራትም። የደስታ ጫፍ ላይ አትደርስም። ደስታውን ብታገኝ እንኳን የተለየ ትርጉም አትሰጠውም። ይህን ደስታ የትም ቦታ ከየትኛውም ወንድ ጋር የማገኘው ነው የሚል እሳቤ አላት። ስለዚህ ለስሜቱ ክብር አይኖራትም። ይህ የሚሆንበት ምክንያት ከተለያዩ ወንዶች ጋር ስሜቱን በተለያየ አይነት መንገድ ስለተለማመደችው ነው። ስለዚህ እንደ ጤናማ ደስታ አትቆጥረውም። አብሯት ያለ ወንድም የተለየ ስሜትና ፍቅር ሊሰጣት እንደማይችል እምነት አላት። ስለዚህ እንደ ደስተኛ ታስመስላለች እንጂ ወንዱ የተለየ ደስታ ሰጥቷት አይደለም። ሴቶች የፍቅር ጨዋታን በተደጋጋሚ ከተለያዩ ወንዶች ጋር ባደረጉ ቁጥር በስሜቱ መደሰትን ያቆማሉ። የደነዘዘ ስሜት ውስጥ ነው የሚገቡት። ሁለተኛ፣ በቀላሉ የወንዱን አካል መንካት። ከብዙ ወንዶች ጋር የወጣች ሴት በጣም የተጋነነና ከልክ ያለፈ ነፃነትና ግልጽነት አላት። የወንዱን አካል ለመንካት አትፈራም፣ አትሽኮረመምም። የሴትነት ክብር ከሚባለው ነገር በእጅጉ የራቀች ናት። በተለይ በፍቅር ጨዋታው ላይ አታካብድም። የትኛውም አይነት ድርጊት ስታደርግ በነፃነትና በግልጽነት ነው። በቀላሉ ወንዱን ትቀርባለች። የፍቅር ጨዋታ ላይ ግልጽነትና ነፃነት የሚወደድና የሚፈለግ ቢሆንም የእነዚህ አይነት ሴቶች ግልጽነት ግን በጣም የተጋነነና ከልክ ያለፈ ነው። ይህ ማለት ብዙ ጊዜ ያደረገችውን ነገር መድገም ነው የሚሆንባት እንጂ አዲስ ነገር አይሆንባትም። ስለዚህ ያለምንም መሳቀቅ ነገሮችን በነፃነት ታደርጋለች። የተለየ ስሜት ስለማይሰጧት ነው ነፃ የሆነችው እንጂ በዚያ ስሜት ሶስት ስለተያዘች አይደለም። ሶስተኛ፣ ታማኝ ሆና አትቆይም። ከብዙ ወንዶች ጋር ያሳለፈች ሴት ለታማኝነት ሩቅ ናት። ምንም የተለየ ነገር አይመጣም። ሁሉም አይነት ግንኙነትና ሁሉም አይነት ወንድ ተመሳሳይ ናቸው። ስለዚህ ለምን ብዬ በአንድ ግንኙነት ውስጥ ዋጋ ከፍላለሁ በሚል እሳቤ ቺት ለማድረግ ዘውትር ዝግጁ ናት። አንድን ወንድ ለቆ ወደ ሌላኛው ወንድ ለመሄድ አታመነታም። የተለያዩ አይነት ወንዶችን ጠረን የለመደች ስለሆነች ከአንድ ወንድ ጋር ረግታ ለመቀመጥና ለመኖር ትዕግስትና ታማኝነት የላትም። አብሯት ያለው ወንድ ምንም ያህል ጥሩና መልካም ቢሆንላት ውስጧ በብዙ አይነት ወንዶች ስለተሞላ አብሯት ላለው ወንድ ትኩረትም ክብርም አይኖራትም። ከሌላ ወንድ ጋር የመውጣት እድል ካገኘች ሳታመነታ ትጠቀምበታለች። አራተኛ፣ የትኛውንም አይነት ወንድ ለማስተናገድ ዘወትር ዝግጁ ናት። ከተለያዩ አይነት ወንዶች ጋር ህይወትን ያየች ሴት ለየትኛውም አይነት ወንድ እንግዳ አትሆንም። እያንዳንዱን የወንድ ባህሪና ስሜትን ጠንቅቃ ታውቃለች። ስለዚህ አንድ ወንድ ወደ ህይወቷ ሲገባ ግራ አትጋባም፣ አትፈራም፣ አትደነግጥምም። ይልቅስ የተለየ ስሜትና አጋጣሚ ከዚያ ወንድ ጋር ለማሳለፍ ትጓጓለች። በጣም ደፋር ናት። ቢሆንም ከጊዜ በኋላ ትሰላቻለች። እንደገና ሌላ ወንድ ለመፈለግ ደግሞ ዘውር ትላለች። እያንዳንዱን ነገር የተለማመደች ምንም ነገር ብርቋና እንግዳ የማይሆንባት ናት። አምስተኛ፣ ጓደኞቿ ስነ ስርዓት አልባ ናቸው። አንድ ሴት ከብዙ ወንዶች ጋር ግንኙነት እንዳላት ከምናውቅባቸው ነገሮች መሃል አንዱ በጓደኞቿ ነው። ጓደኞቿ ያለ ወንድ መኖር የማይችሉ፣ ከወንድ አጠገብ የማይጠፉ፣ የሚጠጡ ከዚህም ከዚያም ጋር የሚበሉ፣ የተለያየ አይነት ወንዶችን ግብዣ የለመዱ፣ ከግሮሰሪና ከሬስቶራንት እንዲሁም ከታላላቅ ሆቴሎች የማይጠፉ፣ ሁሌም የተለያዩ ቦታዎች ላይ የሚዝናኑ፣ ሀብታሞች የሚውሉበት ስፍራ ላይ የሚገኙ፣ ሌክዠሪ የሆኑ ቦታዎች ላይ ፎቶ የሚነሱ፣ ስራ ሲሰሩ የማይታዩ፣ ትምህርት ሲማሩ የማይታዩ፣ ነገር ግን ስራቸው ዘወትር መዝናናት ብቻ የሆነ፣ ስራ ወይም ገቢ የላቸው ነገር ግን ገንዘብ የሚጠይቅ ውድ የሆኑ ቦታዎች ላይ የሚገኙ። እንደዚህ አይነት ጓደኛ ያላት ሴት በጣም አደገኛ ናት። ከብዙ አይነት ወንዶች ጋር የግንኙነት ታሪክ ያላት ናት። እንደዚህ አይነት ጓደኛ ያሏቸው ሴቶች የእነሱም ህይወት ይህንን ይመስላል። ምንም የተለየ ታሪክ የላትም። ስድስተኛ፣ ስለ ወንዶች ክፉ ነገር ትናገራለች። ይህቺ ከብዙ ወንዶች ጋር የተኛች ወይም የግንኙነት ታሪክ ያላት ሴት አብዛኛውን ጊዜ ወንድ ጠል ናቸው። ሆኖም ግን ያለ ወንድ መኖር አይችሉም። ከወንድ ስራ አይጠፉም። በወንድ ገንዘብ ነው የሚኖሩት። ከአካሏ ውጪ የራሷ የሆነ ነገር የላትም። ወንዶችን ታጣጥላለች፣ ነገር ግን ወንድን ተጠግታ የምትኖር ናት። ከወንድ ጋር ጊዜያዊ ግንኙነት እንጂ ዘላቂ ግንኙነት አትፈልግም። ለምሳሌ ትዳር፣ ልጅ መውለድ፣ ተሰብስቦ በአንድ ሰው ተወስኖ መኖር የሚባለውን ነገር አታስብም። የዚህች አይነት ሴት ፌሚኒስት ላትሆን ትችላለች፣ ነገር ግን መሃል ቤት ያለች ራሷን ያጣች ሴት ናት። ምን እንደምትፈልግና ምን እንደሚያስፈልጋት እንኳን አታውቅም። ሳታውቅ እድሜ ያልፍባታል። መጨረሻውም ቁጭት ይሆናል። ሁሉ ነገር ትርጉም እንደሌለው ሲገባት ወንዶችን ወደ መበቀል ድርጊት ትገባለች። እስካሁን ስለተከታተላችሁኝ አመሰግናለሁ። ሐሳቡ ከተመቻችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።